ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን ሁሉ ሰላም። ዛሬም እንደተለመደው አዳዲስ ነገሮችን ይዤላችሁ መጥቻለሁ። ቤተሰብ ያው ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነውና ዛሬ ደግሞ ከዛም ለየት ያለ ነገር ነው የተፈጠረው። እውነት ለመናገር ሰሞኑን እየተፈጠረ ባለው ነገር በጣም ደስተኛ ነኝ። ምክንያቱም መሆን ያለበት ነገር ነው እየሆነ ያለው እና ምንድነው የተፈጠረው? ቤተሰብ ዛሬ አብርሽን እያያችሁት ነው እንግዲህ ከሩታ ጋር ያለውን ነገር። ሄርሜላም ደግሞ በምላሹ እንዴት እየሆነች እንዳለች አይ ነው እሱም ማጣት አትፈልግም እንደምትወደው ምናምን ምናምን እኮ እናውቃለን። ግን ደግሞ አልፈልግሽም ከተባለች አልፈልግሽም ነው። በግድ የሚሆን ነገር የለም። በግድ እዚህ ጋር ምንም የሚሆን ነገር የለም እና እሱ እዚህ ጋር እንደዚህ ሆኗል አይደለም። ያኔ ትዳሩን ትቶ እንኳን እሷን በመረጠበት ጊዜ አሞታል አልተባለም። ይሄ ሰው መጀመሪያ እኮ እንግዲህ ከሩታ ነች ከሩታ ጋር ተጋብተው ልጅ ወልደው ነው አይደለም እንዴ? በመሃል ሄርሜላ መታ ወደ ሄርሜላ የሄደው አብርሽ ኢቭን በዛን ሰዓት እንኳን አሞታል፣ ልክ አይደለም፣ ምን ሆኖ ነው ምናምን አልተባለም። አሁን ላይ ግን ትዳሩን በሚመርጥበት ሰዓት እንደዚህ መባል የለበትም። ምክንያቱም በቃ ትክክለኛ ነገር ነው የመረጠው እሱ በቃ ትክክል ነው። እና አሁን ምንድነው ያደረገው? በቃ እንትን አለው ቀለበት እንዳደረገላት ታውቃላችሁ። ያኔ አሪፍ በነበሩበት ሰዓት ቀለበት አድርጎላት ነበር አብርሽ። ለማን? ለሄርሜላ። እና ዛሬ ቀለበቱን ማውለቅ አለብሽ ብሎ ቀለበቱን አስወልቋታልና ያው እንግዲህ አዝናለች፣ ሄርሜላ አዝናለች። ነገር ግን ደግሞ ይሄ ነገር ምንም ትርጉም የለውም። ቀለበቱ ምን ይሰራል አሁን ላይ? በቃ እሱ ከሌለ ቀለበት መውለቁ ሊያሳዝናት አይገባም አይደል እንዴ? ቤተሰብ ምን ይሰራል ባዶ ቀለበት? ምንም አይሰራም እኮ። እሱን ነበር የምትፈልገው። አሪፍ በነበሩበት ሰዓት ነበር ያደረገላት። ነገር ግን እሱ ከሌለ ቀለበቱ ወለቀ አልወለቀ ምንም ትርጉም የለውም። ስለዚህ ምንም ሊያናድዳት አይገባም። ሄርሜላ እንደዚህ ልትሆንም አይገባም። ምክንያቱም አዲስ ነገር አይደለም። ፍቅረኛሞች ሆነው ደርሶ አይደለም አምጪ ቀለበቱ ምናምን ብሎ ያስወለቃት ቤተሰብ አይደለም። እየተፈጠረ ያለውን ነገር ታያለች። ሁሉንም ነገር እንትን ብላለች። ሲጀምር እሷ እያስመሰለች ነው ቤተሰብ። የምታስታውሱ ከሆነ ነፍሰ ጡር እንደሆነች ተናግራ አስወርታ ምናምን 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 ነበረና በዚህ ልክ ነው በቃ እሱን እንትን ለማለት ነው ሁሉም ነገሮች እየሄዱ ያሉት ምናምን ምናምን እሱን እንትን ለማለት ነውና ቤተሰብ በጣም በጣም አሪፍ ነው። በቃ ምንም እንትን አይባልም። ምክንያቱም እሱ ከዚህ በኋላ ማድረግ ያለበት በሱና በሩታ ያለውን ሰርክል በልጁ ብቻ ነው አጥቦ ሀሪፍ አድርጎ ማስኬድ ያለበት። ስለሌላ ሰው እሱ ከዚህ በኋላ ሊመለከተው አይችልም። ትክክል ነገር ነው ያደረገው። እዚህ ከሩታ ጋር ሆኖ ቀለበቱ እሷ ጋር ምን ይሰራላታል? ምንም አይሰራላትም። ስለዚህ ምንም እንትን የሚያስብል ነገር የለውም። ምንም ይሄ የሚያናድር ነገር የለውም። ምክንያቱም ቤተሰብ አምና ተቀብለው ነው የቆየችው። ሲጀምር እሱ የመረጠው ዛሬ አይደለም ቆይቷል። ወደ ራሱ ነው የተመለሰው። ስለዚህ በዚህ ልክ ይሄ ቀለበት ማውለቅ፣ በዚህ ልክ የአብርሽ እንደዚህ መሆን ለማንም ምንም ሊያሳስበው አይገባም። በቃ ትክክለኛ ነገርን ነው የመረጠው። እሱ ህይወቱን ነው የመረጠው፣ ትዳሩን ነው የመረጠው። እሱ ምንም ነገር አላደረገም። በቃ እዚህ ጋር ማበድም ካለባቸው እያበዱ ያሉት ሌላ አካሎች ናቸው። ሄርሜላም ከዚህ በላይ ማስመሰሉ ይበቃል። በቃ አልተፈለግሽም ነው። ለምን ስርዓትሽን ይዘሽ አንቺም ኑሪ፣ እሱ ኑሮውን ይኑር። ምንድነው ፍቅር በግድ አለ እንዴ? የግድ ታሟል። ባይታመም ኖሮ እኔን ነበር የሚመርጠው ምናምን አይደለም። በቃ እሱ አልታመምም፣ እሱ ምንም አልሆነም። እሱ መምረጥ ያለበትን ህይወት ነው የመረጠው። ትክክለኛውን የመጀመሪያ ትዳሩን ነው የመረጠው። ልጁን ለማሳደግ ነው የመረጠው። እሱ ምንም አልሆነም። ወደ ተረጋጋ ህይወት ነው የተመለሰው።